እሺ እኔ ቃል ኪዳን አፈወርቅ እባላለሁ። የቀድሞ የቤንቢ ተማሪ ነኝ። 2003 ዓመተ ምህረት ነበር 12ኛ ክፍል ያጠናቀቅኩት። ከዛ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪ በህግ ይዣለሁ። ህግ ባለሙያ ሆኜ እየሰራሁ እገኛለሁ። ሌላው ከቤንቢ ትዝታዎቼ የማስታውሰውን ለማውራት ያህል በፊት 7ኛ ክፍል 8ኛ ክፍል እያለን የወር ክፍያ 100 ብር ነበር እና 100 ብር የከፈለ ሰው በጊዜ የከፈለ ሰው 2 ብር ይመለስለት ነበርና 98 ብር ከፍለን 2 ብሯን ያው ሻይ ቤት 60 ሳንቲም ዳቦና 30 ሳንቲም ሻይ ኢንጆይ አድርገን ነበር የምንውለው። ሌላው ክላስ ውስጥ ያው ተማሪ ሲኮን መረበሹም እንዳለ ሆኖ መልካም የሆኑ አስተማሪዎች ነበሩ። ለዛሬ እዚህ መድረሳችን ሚነሱ ዛሬ ላይ የሚነሱ እንደ አማርኛ ተሸራችን አሁን በህይወት የለም ነፍሱን ይማረው ጋሽ ግርማ መኮንን በጣም ጥሩ እንደ አባትም የምናየው አስተማሪያችን ነበር። እንግሊዘኛ አስተማሪ ቸርበቄ፣ በማትስ ቲቸርና በዳይሬክተርነት ቦታ ደግሞ ይርጋይ በጣም ኃይለኛ ነበር። ግን በጣም እንወድሃለን እናመሰግናለን እና ደስ የሚል ቆይታ ነበረን እና ይሄው ነው።